እዚህ እንደምትመለከቱት እንግዲህ ህፃናት ገጀራ ቁንጨራ ዱላ ይዘው ማንን ለማስወጣት እንደገና ደግሞ እዚህ ጋር የምትመለከቱት ይሄ ትልቅ ሰውዬ ከስር ማዕድን እየተሯሯጠ ያንን ማዕድን የሚበሉት ነጮች እያሉ ለነጮቹ እንደዚህ እየተሸረገደ እያለ በቃ ትልቅ ግኝት ያገኘ መስል መንገድ ለመንገድ የሆነ ዱላ ይሁን ጎራድ የሚመስል ነገር እሱም የእርሱም አባቶች ተዋግተው ያላሸነፉበትን ይዞ ሲንጎራደድ ትልቅ ግኝት ያገኘ ይመስል የጠፈር ሳይንስ ምርምር አድርጎ ትልቅ ግኝት ያገኘ ይመስል ህዝቡ ራሱ በዚህ ሰው እየተጨቆነ ነው። እዚህ እንደምትመለከቱት ለመግረፍ ምናምን ሲል ህዝቡ እንዴት እንደሚሯሯጥ እዩት። ስለዚህ ይሄ ተራ የሆነ የዱርዮች ክምችት የሆነ አመፅ በተለይ በጥቁሮች ላይ በጎችን ሲበሉ ማለት ነው። ከዚህ በፊት በጎች ሰዎችን በሏቸው ነበር ቶማስ ሙር ያለው። አሁን ደግሞ በጎች እርስ በርሳቸው እየተበላሉ እና ከዚህ ጋር በተገናኘ ዋናው ሚስጥር ያለው መንግስት ጋር ነው።